እስቲ እጆችህን ተመልከት፣ የቀን መቁጠሪያህን ተመልከት። ዛሬ ጠዋት በመስታወት ፊት ቆመህ በዓይኖችህ ስር ያለውን የድካም ምልክት አስተዋልህ? አሁንም ከዓመት በፊት በነበርክበት ሁኔታ ነው ያለኸው። ለምን? ምክንያቱም ያደግከው በውሸት ተኮትኩተህ ነው። ከልጅነት ጀምሮ አንገትህን ደፍተህ ጠንክረህ ከሰራህ፣ ትንሽ ከተሰቃየህና ከታገስክ ዓለም ዘውድ ትጭንልሃለች የሚል ቆንጆ ክቡር የሚመስል ግን መርዛማ ውሸት ሲነገርህ ኖሯል። ዋሽተውሃል። ዓለም ከባድ ድንጋይ የተሸከሙትን ሳይሆን የድንጋይ ማውጫውን የያዙትን ባለቤቶቹን ነው የምትሸልመው። በታሪክ ውስጥ ጠንካራ ሰራተኞች ነገስታት አልነበሩም፣ ባሮች እንጂ። አሁን በዚህ ሰዓት በገዛ ላብህ ለሌላ ሰው ክብር ሐውልት እየገነባህ ነው። ጨዋታው እንደተጭበረበረ የሚሰማህ ስሜት ትክክል ነው። ጨዋታው ተጭበርብሯል። ነገር ግን ኒኮሎ ማኪያቬሊ ጨዋታውን እንዴት መልሶ ማጭበርበር እንደሚቻል ያውቅ ነበር። ኃይል የሚመነጨው በግጭት ወይም በድካም ሳይሆን በብልሃት እና በአቅም ማጉያ እንደሆነ ያውቅ ነበር። መስራት አቁምና አዳምጥ። ምክንያቱም መልካም ምግባር ነው ብለህ የምታስበው ነገር ሁሉ በእውነት እስር ቤትህ ነው። አሁን የልፋት አምልኮን ልናፈርሰው ነው። የሥራ ስነ ምግባርህን ስነ ልቦናዊ ምርመራ ልናደርግለት ነው። ያለህ ምኞት እንዴት ለአንተ ሳይሆን በአንተ ላይ መሳሪያ ሆኖ እንደተቃጣብህ አሳይሃለሁ። በተሸካሚው እንስሳና በአሸካሚው ሰው መካከል ያለውን ልዩነት አሳይሃለሁ። አብዛኛው ሰው አካፋ እንደያዘ ማንም የሚሰጠውን አመሰግናለሁ የሚል ቃል እየጠበቀ በድካም ይሞታል። ነገር ግን ሌላ መንገድ አለ። ለስላሳ መንገድ፣ ትንሽ እየሰራህ ብዙ የምትቆጣጠርበት መንገድ። ለሳንቲሞች መድማት አቁመህ ለስልጣን ራስህን የምታመቻችበት መንገድ። ነገር ግን በዚህ መንገድ ለመጓዝ ያንን ተቀባይነት ለማግኘት የሚለምነውን የማንነትን ክፍል ለመግደል ፈቃደኛ መሆን አለብህ። በስልጣን ላይ ባሉ ብልሆች ዘንድ ስትራቴጂስት ተብለህ እንድትፈራ፣ ባልነቁ ሰዎች ዘንድ ሰነፍ ተብለህ ለመታየት ፈቃደኛ መሆን አለብህ። መቀየሪያው ያለው አእምሮህ ውስጥ ነው። አንዴ ከተረዳኸው አድካሚ የሥራ ድካም የሚባለው ነገር በድጋሚ በተመሳሳይ አይን አታየውም። ከመራር እውነት እንጀምር። ህብረተሰቡ ጉልበትህ ርካሽ እንደሆነ አሳምነዋል። ጉልበትህ ታድሶ እንደማያልቅ፣ በሥራ ቦታ፣ በግንኙነቶችህ እና በትርፍ ስራዎችህ ላይ በነፃ ልታፈሰው እንደሚገባ ነግሯል። ሁሉንም ነገር ሜዳ ላይ አውርደህ ተጫወት ይላል። ነገር ግን ሜዳውን በባለቤትነት የያዘው ማን ነው? ሁሉንም አቅምህን ሜዳ ላይ ስትጨርስ ወደ ቤትህ ባዶ ትሄዳለህ። ባዶ ቅርፊት ሆነ ለራስህ አእምሮ የሚሆን ምንም ጉልበት አይኖርህም። ለማምለጥ የምታውጠነጥንበት ወይም አካባቢን የምትቃኝበት አቅም ታጣለህ። ይህ በአጋጣሚ የሆነ አይደለም፣ ሆን ተብሎ የተነደፈ ነው። የደከመ ሰው ለገዢዎቹ ደህንነቱ የተጠበቀ ነው። የደከመ ህዝብ አያምጽም። የዋጋው መጠኑን አይጠይቅም። ህጎችን አይመረምርም። በህይወት ለመቆየት በመጣር ተጠምዷል። ማኪያቬሊ እንደተረዳው ልዑሉ ወይም ገዢው ሁልጊዜ የተጠራቀመ ኃይል ክምችት ሊኖረው ይገባል። ገዢው ከደከመ ስህተት ይሰራል። ከተጣደፈ በቀላሉ ይገመታል። በጣም ሀብታም ወይም ሀያል የምትለውን ሰው አስብ። ይጣደፋሉ፣ ላበላብ ይሆናሉ፣ ስለ ቀጠሮ ይጨነቃሉ። እንዳይመስልህ። በዝግታ ይንቀሳቀሳሉ፣ በለስላሳ ድምፅ ይናገራሉ። እረፍት አላቸው። እረፍት የቅንጦት ነገር አይደለም፣ መሳሪያ ነው። ስትራቴጂ የሚወለደው በጸጥታ ጊዜ ነው። አንገትህን ደፍተህ እየለፋህ ከሆነ፣ መሬቱን እያየህ ከሆነ፣ ከኋላ የሚመጣውን ቢላዋ ማየት ትችላለህ። በማህበራዊ ሚዲያ የምታየው የሐስል ባህል ፕሮፓጋንዳ ነው። በሮማ አገዛዝ ዘመን
ግላዲያተሮች በአረና ውስጥ መሞት ክቡር ነው እያሉ እርስ በርስ የሚነጋገሩበት ውሸት ነው። ይህ ንጉሱን ለማዝናናት እንዲረዳ ተብሎ ዲዛይን የተደረገ እንደ ሾው እንዲቀጥል የተሰራ ነው። ለዘመናት በዚህ መንገድ ህዝቡን አደንዘውበታል። ቄሳሮችም ተዝናንተውበታል። ስማኝ፣ ጉልበትህን እንደ ወርቅ ልትቆጥበው ይገባል። የምታወጣው እያንዳንዱ የጉልበት ጠብታ ትርፍ ሊኖረው ይገባል። ለመኖር ብቻ ብለህ ጠንክረህ የምትሰራ ከሆነ እየሰራህ ሳይሆን እየታረሰብህ ነው። እሁድ ከሰዓት ምንም ሳትሰራ ስትቀመጥ ለምን የጥፋተኝነት ስሜት ይሰማሃል? መልሰህ ራስህን ጠይቅ። ምክንያቱም ስቃይን ከትጋት ጋር የሚያስተሳስር ስነ ምግባር ተጠምቀሃል። እንቅልፍህን፣ ጤናህን እና ሰላምህን መስዋዕት ካደረግ ክቡር ሰው እንደሆንክ ታምናለህ። ይህ የባሪያ ስነ ምግባር ነው። በጥንቱ ዓለም እና ማኪያቬሊ በነበረበት ዘመን የጉልበት ስራ የስልጣን ምልክት ሳይሆን ስልጣን የሌላቸው ሰዎች ግዴታ ነበር። ልሂቃኑ ምን ያህል ሰዓት እንደሰሩ አያወሩም ነበር። የሚያወሩት ስለ ተጽዕኗቸው እና በአንድ ፊርማ ሰራዊትን የማንቀሳቀስ ችሎታቸውን ነበር። ዛሬ ግን ይህንን አስተሳሰብ እንሽረዋለን። ሲኢኦዎች ስራን ምን ያህል እንደሚወዱ ለማሳየት በጠዋት ይነሳሉ። ኢንፍሉዌንሰሮች ራሳቸውን እስኪያሳምሙ ሰርተው ሆስፒታል የገቡበትን ፎቶ ይለጥፋሉ። ይህ በሽታ ነው። ሰውነትህን እንደማትመልሰው የተከራይ መኪና እየቆጠርክ ነው። ማኪያቬሊ ይህንን ቢያይ ይስቅ ነበር። ያለህን ብቸኛ መሳሪያ አእምሮንና አካልህን ለይስሙላ ብሎ ማጥፋት እብደት ነው ይል ነበር። ህመም የምስክር ወረቀት አይደለም። ስቃይ መገበያያ ገንዘብ አይደለም። ባንክ ሄደህ መቃጠልህን ማስቀመጥ አትችልም። ዋጋህን ከድካም መለየት አለብህ። ጠቃሚ የሆንከው ስለተሰቃየህ ሳይሆን ስለምትቆጣጠረው ነገር ነው። የሚገርምህ ነገር ስርዓቱ ሰማዕታትን ይወዳል። ትርፍ ሰዓት ክፍያ ሳይጠይቅ አምሽቶ የሚሰራን ሰራተኛ ይወዳል። ሁሉንም ሰጥቶ ምንም የማይጠይቅ አጋርን ይወዳል። ከዚያም አኝኮ እንደ ሸንኮራ መጥቶ ወዛቸውን ከወሰደ በኋላ ይተፋቸዋል። እንደ ቆሻሻ ያስወግዳቸዋል፣ ይተካቸዋል። ይህን ተረዳ። አንተ ተተኪ ነህ። ዛሬ በስራ ገበታ ላይ በድንገት ብትሞት የሥራ ማስታወቂያው ለቀብር ከሚወጣው ማስታወቂያ በፊት ይወጣል። ማሽኑ ለብሎኑ አያለቅስም፣ አዲስ ብሎን ይተካል። ታዲያ ለምን ትሞታለህ? ዝቅ ባለ ስራ ላይ በጣም ጎበዝ ከሆንክ ያንን ስራ መስራትን እንድታቆም ፈጽሞ አይፈቀድልህም። ብቃት ወጥመድ ነው። ከባድ ሸክም መሸከም እንደምትችል ለዓለም ስታሳይ ዓለም ምን የምትል ይመስልሃል? ይበልጥ ከባድ ሸክም ትጨምርብሃለች። ተመልከቱ ምን ያህል ጠንካራ እንደሆነ፣ ተጨማሪ መሸከም ይችላል ትላለች። አንተም ማረጋገጫ ስለምትፈልግ፣ ጥሩ ሰው መሆን ስለምትፈልግ ትቀበለዋለህ። እሺ ትላለህ። ብቃት የሌለው አለቃህን፣ ሰነፍ የሥራ ባልደረባህን እና የተመሰቃቀለው ቤተሰብህን ሸክም ትሸከማለህ። የሸክም አህያ ትሆናለህ። ማኪያቬሊ ልዑሉን የመከረው ተወዳጅ ያልሆኑ ስራዎችን ሌሎች እንዲሰሩለት፣ እጁን የሚያቆሽሹ ስራዎችን ለሌሎች እንዲተዉ ነው። ይህ ብዙውን ጊዜ እንደ ጭካኔ ይተረጎማል፣ ነገር ግን በእውነቱ ቅልጥፍና ነው። ስልታዊ አለመቻልን ልትለማመድ ይገባል። ጎበዝ ልትሆንባቸው የማይገቡ ነገሮች አሉ። ልትካናቸው የማይገቡ ስራዎች አሉ። ምክንያቱም ከተካንካቸው ያንተ ዕጣ ፈንታ ይሆናሉ። ፕሪንተር በመጠገን ምርጡ ከሆንክ እድሜ ልክህን ፕሪንተር ጠጋኝ ሆነህ ትኖራለህ። ክህሎትህን ከፍተኛ ተጽዕኖ ባላቸው እንደ ስትራቴጂ፣ ውሳኔ አሰጣጥ፣ ግንኙነት ላይ አድርግ። ሌሎች በጣም ፈጣን ታይፕ ጸሐፊ ወይም ፈጣን ኢሜል መልስ ሰጪ ለመሆን ይሽቀዳደሙ።
በመጋዘን ውስጥ በጣም ጠቃሚው መሳሪያ በመሆን ይሸለሙ። መሳሪያዎች ጥቅም ላይ ይውላሉ፣ ይደክማሉ፣ ከዚያም ይጣላሉ። አንተ ግን መሳሪያውን የሚጨብጠው እጅ መሆን አለብህ። ይህ እንዲሰማህ የሚያደርግ የትምክህት ደረጃ ያስፈልጋል። አንድን ስራ አይተህ ይህ ለኔ ደረጃ አይመጥንም ማለት አለብህ። ይህ ከንቀት ሳይሆን የራስን ዋጋ ከመረዳት የሚመነጭ ነው። ጊዜህን ዜሮ ዋጋ ካወጣህለት ዓለምም ዜሮ ዋጋ ትሰጠዋለች። ለድካም በጎ ፈቃደኛ አትሁን። ስልጣን ለማይሰጡ ተጽዕኖ ፈጣሪ ለማያደርጉ ችግሮች እጅ ማውጣት አቁም። አዲስ ሸክም ሲመጣ ዝምታ ምርጡ እምቢታ ነው። ዝም በል። ሸክሙ በሌላ በሚፈልገው ሰው ላይ ይውደቅ። ቀጥተኛው መስመር ሁልጊዜ ምርጡ መንገድ እንዳልሆነ ተረዳ። እድገት ለማግኘት ጠንክሮ ከመስራት ይልቅ እድገቱን ከሚወስነው ሰው ጋር ግንኙነቱን መፍጠር መሆኑን ያውቃል። ስለዚህ አንተን ማጭበርበሪያው ምንድነው? ውጤቱ ከምታወጣው ጉልበት ጋር እኩል ነው የሚለው እምነት ነው። 100 ዩኒት ጉልበት አውጥተህ 100 ዩኒት ሽልማት ታገኛለህ የሚለው ሐሳብ ውሸት ነው። በእውነተኛው ዓለም አቅጣጫ ከተሳሳተ 100 ዩኒት ጉልበት አውጥተህ 0 ሽልማት ልታገኝ ትችላለህ። በሌላ በኩል ደግሞ 1 ዩኒት ጉልበት አውጥተህ አንዲት የስልክ ጥሪ፣ አንዲት ውሳኔ፣ አንዲት ፊርማ 1000 ዩኒት ሽልማት ልታገኝ ትችላለህ። ይህ ሌቨሬጅ ይባላል። ሌቨሬጅ ማለት ጥረትን ከውጤት መነጠል ነው። የህይወትህ ግብ ገቢህንና ስልጣንህን ከአካላዊ መገኘትህ ከአካላዊ ህመም የተለያየ መሆን አለበት። ለህመምህ እስከ ተከፈለህ ድረስ አንተ የስርዓቱ ሴተኛ አዳሪ ነህ። እኔ ግን የአዳሪዎቹ ተቆጣጣሪ እንድትሆን እመክርሃለሁ። ለምንድነው? ስራ በዝቶብኛል፣ አሁን ቢዚ ነኝ ማለት ሱስ ይሁንብህ። ቢዚ መሆን ማደንዘዣ ነው። የህልውና ጭንቀትን ያደነዝዛል። በሰዓት 100 ማይል እየሮጥክ ከሆነ በክቡ ውስጥ እየሮጥክ እንደሆነ ለመረዳት ጊዜ አይኖርህም። ምክንያቱም ቢዚ ነሃ። ነገር ግን አስፈላጊ መሆን እና ሀያል መሆን የተለያዩ ናቸው። የጽዳት ሰራተኛው አስፈላጊ ነው። አስተናጋጁ አዎ አስፈላጊ ነው። አውቶቡስ ሹፌሩ አዎ አስፈላጊ ነው። እነሱ ካቆሙ ስርዓቱ ይቆማል። ነገር ግን እነሱ ሀያል አይደሉም። ባለቤቱ ግን ለአንድ ወር ጠፍቶ ቢመጣ ንግዱ ያድጋል፣ ባለበት ይቀጥላል። ይህ ነው ስልጣን ማለት። የእንቅስቃሴ ሱስን መስበር አለብን። ማኪያቬሊ ለዓመታት በስደት ኖሯል። ከስልጣኑ ተሽሮ ተሰቃይቶ ወደ እርሻው ተላከ። በዘመናዊ ትርጉም ቢዚ አልነበረም። በጥናት ክፍሉ ተቀምጦ ታሪክን ያነብ ነበር፣ ያስብ ነበር። በዛ ጸጥታ ውስጥ ነው ዘ ፕሪንስ የተሰኘውን ለ500 ዓመታት የነገስታት የፕሬዝዳንቶች እና የሲኢኦዎች አእምሮ የቀረጸውን መጽሐፍ የጻፈው። ታላቁ ስራው የመጣው ከጸጥታው ነው እንጂ ከተጣደፈ እንቅስቃሴ አይደለም። ቀኑን ሙሉ እርሻ በማረስ ጠንካራ ሰራተኛ ለመሆን ቢሞክር ኖሮ ስሙንም አናውቀውም ነበር። ብልህነትህን በኢሜሎች ተራራ ስር እየቀበርከው ነው። አቅምህን በቱዱ ሊስት ባህር ውስጥ ያሰጠምከው ነው። ጩኸቱን በጭካኔ ማስወገድ አለብህ። ስራ፣ ነገር ግን ስትሰራ ገዳይ በሆነ ትኩረት። ስናይፐር አንድ ጥይት ነው የሚተኩሰው። መትረየስ ተኳሽ በሺዎች የሚቆጠሩ ይተኩሳል። ማን ይበልጥ ያፈራል ብለህ ታስባለህ? የማይታየው የሚጠብቀውና የማይስተው ስናይፐር ነው። ስናይፐር ሁን። ሰማይ ጠቀስ ህንፃዎችን ተመልከት። በመቶዎች የሚቆጠሩ ሰዎች በብረት ምሰሶዎች ላይ ተንጠልጥለዋል። ይበይዳሉ፣ ያያይዛሉ፣ ላባቸውን ያንጠባጥባሉ። የከፋው ነገር ደግሞ ህይወታቸውን ለአደጋ ያጋልጣሉ። እነዚህ ግንበኞች ናቸው። መሬት ላይ ጠንክረው እየሰሩ ነው። ምናልባት ኪሎ ሜትሮች ርቆ በሚገኝ ቢሮ ውስጥ አንድ ሰው ንድፍ ይመለከታል። ደላላው አያልበውም፣ አይደማውም፣ ብሩን ብቻ ይዟል። ግንበኞቹ በሰዓት ይከፈላቸዋል። አርኪቴክቱ ግን በህንፃው ዋጋ ልክ ይከፈለዋል። ህንፃው ሲያልቅ
ግንበኞቹ ይባረራሉ። የሚደክሙበት ሌላ ህንፃ መፈለግ አለባቸው። የአርክቴክቱ ስም ግን በህንፃው ላይ ይጻፋል። የህይወትህ ዲዛይን ምንድን ነው? ወይስ ሌላ ሰው የሰጠህን ጡብ እየደረደርክ ነው? አብዛኛው ሰው በነበረበት ነው የሚኖረው። ወላጆቻቸው፣ መምህራኖቻቸው፣ ባህላቸው የሰጣቸውን ስክሪፕት ይከተላሉ። ትምህርት ቤት ሂድ፣ ስራ ትይዛለህ፣ ቤት ትገዛለህ፣ ጡረታ ትወጣለህ፣ ትሞታለህ። ይህ ለሰራተኛ ንብ እንጂ ለሰው ልጅ የሚሆን ንድፍ አይደለም። ማኪያቬሊ እንደሚለው ሰዎች ቁሳቁስ ናቸው፣ ክስተቶች ቁሳቁስ ናቸው፣ ስሜቶች ቁሳቁስ ናቸው። ዋናው ስትራቴጂስት የዓለምን ምስቅልቅል ወስዶ ለራሱ በሚጠቅም መልኩ ያዋቅረዋል። ጡቡ ከበደኝ ብሎ አያለቅስም፣ ክሬን ይቀጥራል። ያጣኸውን ክሬን ፈልግ። ቴክኖሎጂ ነው? ካፒታል ነው? የሰዎች ኔትወርክ ነው? ወይስ የተለየ ዕውቀት? መወጣጫህን ፈልግ። ዓለምን በጀርባህ ለመሸከም መሞከር አቁም። ፈጣን ምላሽ ንፈግ። ሙሉ አቅምህን ንፈግ እስከ ወሳኙ ሰዓት ድረስ። ይህ ምስጢራዊነትን ይፈጥራል። ይህ እጥረትን ይፈጥራል። በቀን 12 ሰዓት የሚሰራ ሰው በድንገት 11ኛው ሰዓት ላይ ቦርሳውን ይዞ ምንም ሳይናገር ቢወጣ ቢሮ ይደናገጣል። ምን ተፈጠረ? ሊለቅ ነው? ተናዷል? በድንገት ስላንተ ማሰብ ይጀምራሉ። በድንገት አንተን እንደሚፈልጉ ይረዱታል። በመጥፋትህ ስልጣንህን መልሰህ አገኘኸው። ነገር ግን እዛው ዴስክ ላይ እንደ ሳር ተገኝተህ የምትፈጭ ከሆነ መኖርህን ራሱ ይረሳሉ። የቢሮ ዕቃ ወይም ፈርኒቸር ትሆናለህ። ጠንክሮ መስራት የማይታይ ያደርጋል። ስሜታዊ መጥፋት ግን ዝነኛ ያደርጋል። ማድረግ በምትችለውና በምታደርገው መካከል ክፍተት መፍጠር አለብህ። ስልጣን የሚኖረው በዛ ክፍተት ውስጥ ነው። ሙሉ አቅምህን ካሳያቸው በየቀኑ ይጠይቁሃል። ከዚያም ተጨማሪ ይጠይቁሃል። ሙሉ ካርታን አታሳይ፣ ሙሉ ጥንካሬን አታሳይ። ይህ ስንፍና አይደለም፣ ይህ መገደብ ነው። ግድብ ወንዙን ይገድበዋል። ኃይል የሚያመነጨው ለዚህ ነው። ግድቡ ቢሰበር እና ውሃው ቢፈስ ኃይሉ ይጠፋል፣ ጎርፍ ብቻ ይሆናል። ተርባይኑን ለማዞር እና ከተማዋን ለማብራት ግፊት ሲፈጠር ብቻ ልቀቀው። ሀብታሞችን፣ እድለኞችን እና በቀላሉ የሚኖሩትን አይተህ ታሾፋለህ። እውነተኛ ስራ ምን እንደሆነ አያውቁም ትላለህ። አንተ በእጅህ ሻካራነት ስትኮራ፣ እነሱ ከምታሽከረክረው መኪና የሚበልጥ ዋጋ ያለው ሽቶ ይገዛሉ። ቀለል ያለ ህይወት እንደምትፈልግ እመን። ስልጣን እንደምትፈልግ እመን። ወገብን ሳትሰብር ሀብት እንደምትፈልግ እመን። ምቾትን መፈለግ ምንም ነውር የለውም። ዩኒቨርስ ዝቅተኛ ተቃውሞ ያለበትን መንገድ ይከተላል። ውሃ ቁልቁል ይፈሳል። ኤሌክትሪክ አቋራጭ መንገድ ይከተላል። አንተ ለምን የፊዚክስ ህጎችን ለመጣስ ትሞክራለህ? ለምን ወንዝን ተቃርነህ ለመዋኘት ትታገላለህ? ማኪያቬሊ እውነታን አፍቃሪ ነበር። ዓለምን እንዳለች ነበር ያያት። ዓለም ብልሃትን፣ ትክክለኛ ጊዜንና ሌቨሬጅን ትሸልማለች። ጭፍን ታዛዥነትን እና ከመጠን ያለፈ ድካምን ትቀጣለች። ሰማይ ላይ መጮህ ትችላለህ። ፍትሃዊ አይደለም ማለት ትችላለህ። ወይም በድህነት እየሰጠምክ በሞራል የበላይነት ልትጽናና ትችላለህ። ወይም የጨዋታውን ህግ ተቀብለህ ለማሸነፍ መጫወት ትችላለህ። ጨዋታው ስለ ስሜትህ ግድ የለውም። የውጤት ሰሌዳው ምን ያህል ላብ እንዳፈሰስክ አይጠይቅም። አሸነፍክ ወይ ብቻ ነው የሚለው። ዝም ብለህ እየሰራህ ከሆነ ዋናውን ነጥብ ስተሃል። ማጥናት አለብህ። ንግዱ እንዴት ነው የሚካሄደው? ደንበኛ እንዴት ያመጣሉ? አመለካከትን እንዴት ይቆጣጠራሉ? የነሱን ንድፍ ውሰድ። ራስህን ከመቃጠል ስላዳንክ ባገኘኸው በዚህ ተጨማሪ ሰዓት የራስህን መውጫ ትገነባለህ። የራስህን ሌቨሬጅ ትገነባለህ።
ኢንቨስትመንት ሊሆን ይችላል፣ የጎን ንግድ ሊሆን ይችላል፣ ወይም የሀያል ሰዎች ኔትወርክ ሊሆን ይችላል። መሰላሉን በጨለማ ውስጥ ትገነባለህ። አንድ ቀን መሰላሉ ሲያልቅ ለመውጣት ፍቃድ አትጠይቅም። በቀላሉ ግድግዳውን ዘለህ ትወጣለህ። ይህ የማኪያቬሊ መንገድ ነው። ድራማ የለም፣ ታላቅ አዋጅ የለም። ከባርነት ወደ ጌትነት የሚደረግ ጸጥ ያለ ጨካኝ ሽግግር። ያ የጠንክረህ ስራ ማጭበርበሪያ ትዕግስት በማጣት ላይ የተመሰረተ ነው። ዓለም እየተቀየረች ነው። አሮጌዎቹ ውሎች እየተቃጠሉ ነው። ታማኝ ሰራተኛ የሚባለው ዘመን ሞቷል። ወደ ሉዓላዊ ግለሰብ ዘመን እየገባን ነው። በዚህ ዘመን የሚተርፉት በፍጥነት ታይፕ የሚያደርጉት ወይም ከባድ ሳጥን የሚያነሱት አይደሉም። ያንን ማሽኖች እና ኤአይ ይሰሩታል። የሚተርፉት የሚያስቡት፣ እውነታውን ያለ ፍርሃት ማጣሪያ የሚያዩት፣ ጉልበትን ከማቅረብ ይልቅ ጉልበትን የሚመሩት ናቸው።